ሰላም ቤተሰቦች እንዴት ናችሁ? ለማታውቁኝ ያው አዲስ ነኝ፣ ገና ጀማሪ ነኝ እና ራሴን ላስተዋውቃችሁ። ስሜ ሰለሞን በፍቃዱ ይባላል። የ21 ዓመት ወጣት ነኝ እና በህይወት ባጋጠመኝ የተፈጥሮ ባክ ፔን አለ፣ የካይፎስኮሎሲስ የሚባል ችግር አለብኝ በተፈጥሮ። እሱን ተቋቁሜ እንዴት የህይወት አብዛኛውን ነገሮች እንዴት አድርጌ እንደማሸንፋቸውና ይህንን ተቋቁሜ እንዴት አድርጌ ኑሮ ለማሸነፍ እንዴት አድርጌ እንደምጥር በዚህ ቪዲዮ ሙሉ ባይሆንም የተወሰነ አሳያቸዋለሁ እና ቪዲዮን ሰብስክራይብ አድርጋችሁ ጀምሩት። ትንሽ ደግሞ የወገብ ማጠንከሪያ እንሰራለን። መደገፊያ ትሆናለች። እዚህ አስቀምጥና እንደዚህ የታባቱ ነው ደስ ይላል። በጣም አሪፍ ነው። ሌሎችም አንዳንድ የምጨምራቸው ስራዎች አሉ። ካት ዶግ ይባላል፣ እሱን እንጨምራለን። አሁን ደግሞ ካት ስትሬች የሚባለውን ስራ እንሰራለን። ካት ዶግ ይባላል። በጣም ምርጥ ኤክሰርሳይዝ ነው። የስፓይን ሞቢሊቲ የመታጠፍ አቅሙ በጣም ነው ጀምሮ ይህን ኤክሰርሳይዝ በደንብ አድርገን እንሰራለን። እሺ፣ አየር ወደ ውስጥ፣ ከዛን ወደ ታች ዝቅ፣ እዛም ቀን እሺ፣ ደግሞ ዶግ ስትሬች እንጨምራለን። ራሳችንን ጨርሰናል። ልብስ እንቀይራለን። ከዛ ለስቆ እንወጣለን ማለት ነው። ወደ ስራ እንሄዳለን። ትጥቃችንን ጨርሰናል። ምንድነው በቦርሳ ያስገባችሁ ብላችሁ ልትጠይቁ ትችላላችሁ። ምንም አይደለም። ጀስት ልብስ አለ። በዛው ስለሆነ ጂም እንገባው። ወደ ከስራ በኋላ ስንመጣ በዛው ጂም እንገባለን። የስፖርት ልብስ ይዣለሁ። በተጨማሪ ምሳ ይዣለሁ። በቃ እቺን ይዘን እንሄዳለን ማለት ነው። ሌትስ ጎ። እሺ፣ ያው ወጥተናል። ወደ ስራ እንሄዳለን። ከዛ በፊት ግን አንድ ጓደኛዬ ጋር መሄድ አለብኝ። እሱ ጋር የምንቀበለው እቃ አለ። እሺ ካለ አስተዋውቃቸዋለሁ።
ሰፈራችን እንዴት ነው? በጠዋት ፀሐይ ወጥታለች። በጣም ነው ደስ የሚለው። ሞቅ ያለች ፀሐይ ናት እና በታክሲ እንሂድ ወይስ በእግር? ለጤና ነው በእግር ብንሄድ ይችላል ብለን እናስባለን። በነገራችን ላይ የስልኬን ቻርጀር ረሳሁ። ቤት ቀሽም ነኝ። አሁን እየተመለስኩ ነው እና ይዤ እመጣለሁ። ቻርጀር ቤት ቻርጀር ይረሳል። በነገራችን ላይ በጣም ነው ቃል ለመርሳት የምጥረው፣ ግን ደግሞ ስወጣ ቅር ቅር እያለኝ ነበር። ከምሬ ነው። እሺ በቃ ደርሰናል። ያ ብዙ አራቅንም፣ ደስ ቢለው ብዙ አራቅንም። ይዤ መጥቻለሁ። በቃ አሁን ሌላ ነገር እንዳረሳው ተስፋ አደርጋለሁ። ጉዞ ተጀምሯል። በቃ እንሂድ። ታክሲ ተራ ደርሰናል። ታክሲ የለም ግን ሰው ታክሲ እየጠበቀ ነው። ላሳያችሁት። እያያችሁት ነው። አይኔ ህዝብ ይሄ ሁሉ ታክሲ ጠባቂ ነው። በእግሬ አልሄድም እንዴ? ወክ ማድረግም ለጤና ጥሩ ነው። ሰው ለምን ነው በእግሩ መሄድ የሚፈራው? አንዳንዴ ስፖርትም ነው፣ ነዳጅም መቆጠብ ነው አይደለ? ለሀገራችንም አስተዋጽኦ ነው በእግር መሄድ እና በእግር ሂዱ እላችኋለሁ። እሺ ቤተሰብ አሁን ስራ ቦታ ደርሰናል። ወደ ስራ የገባን ነው እና ፋሚሊ አሁን ያው ስራ ገብተናል እና ፖስት ልናዘጋጅ ነው። የሚገርም ግራፊክስ ፖስት እናዘጋጃለን። እስቲ ኮምፒውተራችን ትመስላለች፣ ታያቸዋል። ክፈት ይላል። እዚህ ጋር አንድ አዳና ይባላል ያለች ታያቸዋል አይደለ? ያው በቲቪ ካላጠናው ብሎ ቲቪ ላይ ቴሌግራም ከፍቶ ያጠና ነው። ተመልከቱ። እና ዲዛይን ከመስራታችን በፊት ለዲዛይን አይዲያ ምን እንጠቀማለን? እኔ ፒንተረስት ነው የምጠቀመው። ለዲዛይን አይዲያ አሪፍ አይነት ቴምፕሌት ምንድነው የዲዛይን ኢንስፓይሬሽን እናገኛለን። እሺ እዚህ ጋር የሚገራርሙ ዲዛይኖች አሉ። እስቲ ለዛሬ ፖስት የሚሆን ኢንስፓይሬሽኖችን እናገኛለን። እና በተጨማሪ ለኢሜጅ ጄኔሬተር እንደ ጄሚናይ መጠቀም ትችላላችሁ። እኔ ጄሚናይ ነው ለኢሜጅ ጄኔሬሽን የምጠቀመው። እንትን መጠቀም ትችላላችሁ። ኢንስፓይሬሽን ከዚህ ካገኘን ወደ ፎቶሾፕ እንገባለን ማለት ነው። እሺ ስራችን አልቋል ማለት ነው። እዩት እንዴት አበደ ስራ እንደሆነ ራሱ አያችሁታ። በቃ አሁን ይሄንን መላክ ብቻ ነው ከኛ የሚጠበቀው እና እስኪ ከ10 ሬት አድርጉልኝ። በዛው ያው ካያቸው ይቀር ከ10 ሬት አድርጉልኝ። ፒስ። እና እዚህ ደግሞ ወደ ስራ ጨርሰናል። ከስራ እየወጣን አሁን ቀጥታ ጉዟችን የሚሆነው ወደ ጂም ይሆናል። ወደ ጂም ቤት እንገባለን ይላል። እሺ አሁን ጂም ቤታችን ደርሰናል። ይሄን ይመስላል እንደምታዩት። ብዙ ላይ ታያችሁ ይችላል። እና ልብስ ቀይረን ገብተናል። ቢዩት እንዴት አባቱ እንደሚያምር እዛ ጋር እንዳለ ፏፏ እያሉ ነው። እና እቺ የኔ ቤስት ኤክሰርሳይዝ የምትባል ናት እና በጣም ወደው ስራ ነው። ለጀርባ ባክቤን ስትሬች ለማድረግ በጣም ምርጥ ስራ ነው። እና ሰብስክራይብ እያደረጋችሁ አበረታቱኝ ፕሊስ። በየጊዜው ቪዲዮ እንድሰራና ሞራል እንዲሆነኝ ሰብስክራይብ አድርጉ እና አስተያየታችሁን እስቲ ኮሜንት ላይ አጋሩኝ።